ሰላም ጤና ይስጥልን። የሰዓቱን ሰበር መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎችን እናስቀድም። ከደሞዝ ላይ የሚቆረጠው ግብር ወይም ታክስን በተመለከተ የተሰማው አስደሳች ዜናም ለመንግስት ሰራተኞች አስደሳችም አሳዛኝ መረጃ ተሰምቷል። አስደሳቹ መረጃ የተለያዩ የመንግስት ተቋማት እያደረጉ ያሉት የደሞዝ ጭማሪና የደሞዝ ግብር ወይም ታክስ ቅነሳ ነው። ከደሞዝ ላይ የሚቆረጠው ግብር ለመቀነስ መንግስት አዲስ ረቂቅ ቢያዘጋጅም ተጨማሪ የደሞዝ ግብር ቅነሳ እንዲያደርግ ተጠይቋል። 8384 ብር ደሞዝ የሚያገኝ ሰራተኛ ከግብር ነፃ እንዲሆን ተጠይቋል። በማናቸውም ተቋማት ተቀጥረው የሚሰሩ ሰራተኞች በወር ከ8384 ብር እስከ 22974 ብር ደሞዝ የሚያገኙ ሰራተኞች 10 በመቶ ግብር እንዲጣልባቸው ለመንግስት ቀርበዋል። ከ22975 እስከ 44530 ብር ወራዊ ደሞዝ ተከፋዮች የ15 በመቶ፣ ከ44531 እስከ 72336 ብር የሚከፈላቸው ደግሞ 20 በመቶ እንዲሁም ከ72337 እስከ 107449 ብር የ25 በመቶ ግብር እንዲጣልባቸው ተጠይቋል። ሌላው አስደሳች ዜና መንግስት ከሐምሌ 1 ቀን 2017 ዓ.ም ጀምሮ በተለያዩ ተቋማት የደሞዝ ጭማሪ አድርጓል። ደሞዝ ጭማሪውን በተመለከተ የተጻፈው ደብዳቤ ደርሶናል። የደሞዝ ጭማሪው ትንሹ 484 ብር ሲሆን ትልቁ ደግሞ 17714 ብር ነው። መንግስት የሰራተኛውን ኑሮ ለማሻሻል ጥረት ማድረጉን ቀጥሏል። ለመንግስት ሰራተኛው አሳዛኙ መረጃ ከሐምሌ 1 ጀምሮ ከ20 ዓመት በላይ ያገለገሉ የመንግስት ሰራተኞችን ጨምሮ በ10 ሺዎች የሚቆጠሩ ሰራተኞች ከስራ ይሰናበታሉ ተብለዋል። ከጥቂት ወራት በፊት የጸደቀው የመንግስት ሰራተኞች አዋጅ ተቋማት ተልዕኳቸውን በብቃት እንዲፈጽሙ የሚያስችል ነው ቢባልም ከአዋጁ ጋር ተያይዞ በርካታ የመንግስት ሰራተኞች ከስራ ይቀነሳሉ ተብለዋል። የሲቪል ሰርቪስ ኮሚሽን በእነዚህ ጉዳዮች ላይ አስቸኳይ መግለጫ ሰጥቷል። ለሕክምና ባለሙያዎች ጥያቄ ድጋፉን የገለጸው የኢትዮጵያ ጤና ባለሙያዎች ማህበር ታገደም። በቅርቡ የጤና ባለሙያዎች ያደረጉትን የሥራ ማቆም አድማ ተከትሎ አመራሩ ታስሮበት የነበረው የኢትዮጵያ ጤና ባለሙያዎች ማህበር ሰኔ 5 ቀን 2017 ዓ.ም መታገዱን የማህበሩ ፕሬዝዳንት አቶ ዮናታን ዳኛው ገልጸዋል። በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩም። በቅድሚያም የሰራተኞች መነሻ የደሞዝ ወለል 8384 ብር እንዲሆን ተጠየቀም። መንግስት መነሻ ወለል ከ1200 እስከ 2000 ብር በሚል ረቂቅ አዋጅ አቅርቧል። ከፍተኛ ግብር የሚጣልባቸው ሰራተኞች ደሞዝ ከ150 ሺህ ብር ጀምሮ እንዲሆንም ተጠይቋል። ወራዊ ደሞዛቸው እስከ 8384 ብር የሆኑ ሰራተኞች ከግብር ነፃ እንዲሆኑ የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ኢሰማኮ ለመንግስት ጥያቄ አቅርቧል። የኢሰማኮ ፕሬዝዳንት አቶ ካሳሁን ፍሎ ለሪፖርተር እንዳሉት ወራዊ ደሞዛቸው እስከ 8384 ብር የሆኑ ተቀጣሪ ሰራተኞች ከግብር ነፃ እንዲደረጉ ለመንግስት ጥያቄ አቅርበዋል። የገንዘብ ሚኒስቴር ላለፉት 9 ዓመታት በስራ ላይ ቆይቷል የተባለውን የገቢ ግብር አዋጅ 979/2008 ለማሻሻል ጉዳዩ ይመለከታቸዋል ከተባሉ ባለድርሻዎች ጋር ውይይት በማድረግ ላይ ይገኛል። በዚህ ማሻሻያ ረቂቅ አዋጅ እስከ 2000 ብር የሚከፈላቸው ሰራተኞች ከግብር ነፃ እንዲሆኑ ተደንግጓል። ኢሰማኮ እስከ 8384 ብር ድረስ የሚከፈላቸው ተቀጣሪዎች ከግብር ነፃ እንዲሆኑ ለገንዘብ ሚኒስቴር በደብዳቤ እንደጠየቀ አስታውቋል። አቶ ካሳሁን በዓለም ባንክ መረጃ መሰረት ዕለታዊ ገቢው $3 በታች የሆነ ሰው ድሃ በመሆኑ የመንግስት የገቢ ግብር በዚህ ወለል ስር ያሉ ተቀጣሪዎችን ታሳቢ ሊያደርግ ይገባል ብለዋል። በማንኛውም ተቋማት ተቀጥረው የሚሰሩ ሰራተኞች በወር ከ8384 ብር እስከ 22974 ብር ደሞዝ የሚያገኙ ሰራተኞች 10 በመቶ ግብር እንዲጣልባቸው መንግስትን መጠየቁን ኢሰማኮ ገልጿል።
ከ22975 እስከ 44530 ብር ወራዊ ደሞዝ ተከፋዮች የ15 በመቶ ከ44531 እስከ 72336 ብር የሚከፈላቸው ደግሞ 20 በመቶ እንዲሁም ከ72337 እስከ 107449 ብር የ25 በመቶ ግብር እንዲጣልባቸው ኢሰማኮ በደብዳቤው አሳስበዋል። ከ107480 እስከ 150107 ብር ድረስ የሚከፈላቸው ሰራተኞች 30 በመቶ ግብር እንዲሁም 150108 ብርና ከዚያ በላይ የሚከፈላቸው ተቀጣሪ ሰራተኞች ደግሞ 35 በመቶ ግብር እንዲከፍሉ ለመንግስት ባቀረበው ደብዳቤ ኢሰማኮ መጠየቁን ገልጿል። አሁን በስራ ላይ ባለው የሰራተኞች የገቢ ግብር አዋጅ መሰረት እስከ 600 ብር ድረስ የሚከፈላቸው ሰራተኞች ከግብር ነፃ ሲሆኑ ከ10900 ብር ጀምሮ ደግሞ 35 በመቶ ግብር እንዲከፍሉ ይገደዳሉ። የገንዘብ ሚኒስቴር ከአንድ ሳምንት በፊት ላይ ውይይት ይፋ ባደረገው የገቢ ግብር ማሻሻያ ረቂቅ አዋጅ 1200 ብር፣ 1600 ብር እና 2000 ብር ወራዊ ደሞዝተኞች ከግብር ነፃ እንዲደረጉ ድንጋጌ መቅረቡ ይታወሳል። የመንግስት የገቢ ግብር ማሻሻያው ሰራተኞች ያለባቸውን ወቅታዊ የኢኮኖሚ ሁኔታ ታሳቢ ያላደረገ እንደሆነ የተለያዩ የውይይቱ ተሳታፊዎች አስተያየት መስጠታቸውም አይዘነጋም። ከሰራተኛው ደሞዝ ላይ የሚቆረጠው ግብር እንዲሻሻል መንግስት አዲስ ረቂቅ ማዘጋጀቱን መዘገባችን ይታወሳል። በዚህ ረቂቅ ላይ በተደረገ ውይይት ኢሰማኮ ከቅጥር የሚገኝ ግብር ምጣኔ ሰራተኛውን በሚያኖር ደረጃ እንዲሻሻል መጠየቁ ይታወሳል። የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ኢሰማኮ የማኒፋክቸሪንግ ኢንዱስትሪውን እያንቀሳቀሰ ያለው ሰራተኛ ዝቅተኛ ወራዊ ደሞዝ ከ$8 ስለማይበልጥ የቀረበው ረቂቅ የገቢ ግብር አዋጅ የቅጥር ግብር ምጣኔ ሰራተኛውን በሚያኖር ደረጃ እንዲሻሻል ጠይቋል። የገንዘብ ሚኒስቴር ሰሞኑን ለ9 ዓመታት በስራ ላይ ቆይቷል የተባለውን የገቢ ግብር አዋጅ 979/2008 ለማሻሻል ባቀረበው ረቂቅ ከተለያዩ ተቋማት ከተውጣጡ ባለድርሻ አካላት ጋር ውይይት አድርጎ ነበረም። በውይይቱ ከተገኙ ተሳታፊዎች የኢሰማኮ ምክትል ፕሬዝዳንት አቶ አያለው መሐመድ በሰጡት አስተያየት በመንግስት የኢኮኖሚ ሪፎርም ማግስት የተደረገው የመንግስት ሰራተኞች የደሞዝ ማሻሻያ አሁንም ሌሎች ነገሮች ይፈልጋል፣ ሊስተካከል ይገባል ብለዋል። በውጭም ሆነ በአገር ውስጥ ያሉ ኢንቨስተሮችን ስለመሳብ ሲነገር ስራ ጀምረው ገቢያቸውን ሊያሳድጉ የሚችሉት በአእምሮና በአካል ጤነኛ የሆነ ሰራተኛ መቅጠር ሲችሉ መሆኑን አቶ አያለው አስረድተዋል። ጤነኛ ሰራተኛ ኖሮ መቅጠር የሚቻለው ተገቢ የሆነ ክፍያ ሲያገኝ በመሆኑ ጉዳዩ ከአዋጁ ማሻሻያ ጋር ሊታሰብበት ይገባል ብለዋል። በአሁኑ ወቅት ከ1200 እስከ 1300 ብር ዝቅተኛ ወራዊ ደሞዝ እየተከፈላቸው የሚሰሩ የኢንዱስትሪ ሰራተኞች ልጆቻችን ናቸው፣ የኢትዮጵያ ዜጎች ናቸው። በአእምሮና በአካል ብቃታቸው ግን በተራዘመ ጊዜ የተሻለ ስራ መስራት የሚችሉበት ቁመና ላይ አይደሉም ሲሉም ገልጸዋል። የገንዘብ ሚኒስቴር የታክስ ፖሊሲ ዳይሬክተር አቶ ሙላይ ወልዱ የቀረበውን የገቢ ግብር አዋጅ ማሻሻያ አዋጅ በተመለከተ በሰጡት ማብራሪያ በማሻሻያው ረቂቁ ከገቢ ግብር ነፃ እንዲሆኑ 3 አማራጮች መቅረባቸውንና በዚህ መሰረት 1200፣ 1600 እና 2000 ብር ዝቅተኛ የደሞዝ መነሻ ወለል ናቸው ብለዋል። በስራ ላይ ባለው አዋጅ ከግብር ነፃ የሆነው የቅጥር ገቢ እስከ 600 ብር ድረስ እንደሆነ ከሀገሪቱ አቅም አንጻር በማሻሻያው የተሻለ ተብለው የቀረቡ መሆናቸውን በሀገሪቱ የልማት ፍላጎት ከፍተኛ ሆኖ በዚህ ደረጃ መምጣቱ ከባድ ውሳኔ መሆኑን ተናግረዋል። በማሻሻያ ረቂቅ አዋጁ በቀረበው እስከ 2000 ብር መነሻ የደሞዝ ወለል ከግብር ነፃ ይሁን የተባለው ከጸደቀ መንግስትን ብዙ ቢሊዮን ብር በማሳጣት ጠቅላላ ሀገራዊ ምርትን በ0.13 በመቶ እንዲወርድ ያደርገዋል ብለዋል። ይህ በእንዲህ እንዳለ የደሞዝና ጥቅማ ጥቅም በደቡብ ኢትዮጵያ ክልል ለሚገኙ በገቢዎች ቢሮ ስር ለሚገኙ የቢሮ ሰራተኞች የደሞዝና ጥቅማ ጥቅም ጭማሪ ይፋ ሆኗል። ደሞዝና ጥቅማ ጥቅምን በተመለከተ ይላል ደብዳቤው። ደሞዝ ጭማሪው ይፋ የሆነበት ደብዳቤም ቢሮው የክልሉን ሁለንተናዊ እድገት ለማምጣትና ዘላቂነቱን ለማረጋገጥ ኢኮኖሚው ከሚያመነጨው ሀብት ገቢ በብቃት በመሰብሰብ የመንግስትን የወጪ ፍላጎት 75 በመቶ በውስጥ ገቢ ለመሸፈን እንዲያስችለው ከመንግስት በተሰጠው ውክልና መሰረት ጠንካራ ስራዎችን እየሰራ ይገኛል።
ተቋሙ ካለው ልዩ የሥራ ባህሪ አኳያ የአመራሩንና የሰራተኛውን ተነሳሽነትና ተጠያቂነት በማሳደግ በመንግስት የተጣለበትን ከፍተኛ ኃላፊነት ለመወጣት እንዲያስችለው የቢሮው የሰራተኞች አስተዳደር የራሱን ደሞዝና ጥቅማ ጥቅም አጥንቶ ለክልሉ መንግስት በማቅረብ ሲፈቀድለት እንዲተገብር በተሰጠው ስልጣን መሰረት በቀን 25 ቀን 6ኛ ወር 2017 ዓመተ ምህረት በተጻፈ ደብዳቤ ጠይቆ በጥናቱ መሰረት እንዲተገበር ይሁንታ ያገኘ ስለሆነ በሁሉም የአስተዳደር እርከኖች ባላቸው የአመራርና የሰራተኛ ልክ ከሐምሌ 1 ቀን 2017 ዓመተ ምህረት ጀምሮ የበጀት አካል እንዲደረግ ልባጭ የተደረገላችሁ መመሪያዎችን መፈጻጸሙን እንድትከታተሉ እያሳወቀን ለማስፈጸም እንዲረዳችሁ የአዲሱን ደሞዝ መነሻና የተፈቀደ ጥቅማ ጥቅም ዝርዝር የያዘ ገጽ መረጃ በዚህ ደብዳቤ አባሪ በማድረግ የላከን መሆኑን እንገልጻለን ይላል ደብዳቤውም። ይህ በእንዲህ እንዳለ ከሐምሌ 1 ጀምሮ ከ20 ዓመት በላይ ያገለገሉ የመንግስት ሰራተኞችን ጨምሮ በ10 ሺዎች የሚቆጠሩ ሰራተኞች ከስራ ይሰናበታሉ ተብለዋል። ይህንን በተመለከተ የሲቪል ሰርቪስ ኮሚሽን መግለጫ ሰጥቷል። ከጥቂት ወራት በፊት የጸደቀው የመንግስት ሰራተኞች አዋጅ ተቋማት ተልዕኳቸውን በብቃት እንዲፈጽሙ የሚያስችል ነው ቢባልም ከአዋጁ ጋር ተያይዞ በርካታ የመንግስት ሰራተኞች ከስራ ሊቀነሱ እንደሚችሉ ከወራት በፊት ዘግበን እንደነበረ ይታወሳል። አሁን የደረሰን መረጃ እንደሚያመላክተው ደግሞ በ10 ሺዎች የሚቆጠሩ የመንግስት ሰራተኞች ከሐምሌ 1 ቀን 2017 ዓመተ ምህረት ጀምሮ ከስራ ሊቀነሱ እንደሆነ ታውቋል። በዚህም ሁሉም የመንግስት ተቋማት ሪፎርም በሚል አሰራር ከ20 ዓመት በላይ ያገለገሉ ሰራተኞችን ጨምሮ ከሐምሌ 1 ጀምሮ ውላቸው እንዲቋረጥ ከወዲሁ ዝግጅት የተደረገ መሆኑን መሰረት ሚዲያ ከመንግስት ምንጮች አረጋግጫለሁ ሲል ዘግቧል። ከኢትዮጵያ አየር መንገድ እስከ ምድር ባቡር ኮርፖሬሽን፣ ከፓርላማ ጽህፈት ቤት እስከ ዩኒቨርሲቲዎች፣ ከክፍለ ከተሞች እስከ ሚኒስቴር መስሪያ ቤቶች ወዘተ ይተገብሩታል በተባለው በዚህ የሰራተኞች ቅነሳ በ10 ሺዎች የሚቆጠሩ ሰራተኞች ከስራቸው ይሰናበታሉ ተብሎ ይጠበቃል። የህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምርትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ነገሪ ሌንጮ በአዋጁ ዓላማና አስፈላጊነት ዙሪያ ከወራት በፊት ማብራሪያ ሰጥተው በነበሩበት ወቅት በቀጥታ ስለ ሰራተኛው ቅነሳ ያነሱት ነገር ባይኖርም በመንግስት አቅጣጫ ከተያዘባቸው ጉዳዮች አንዱ ከሚያስፈልገው በላይ የመንግስት ሰራተኛ አለ የሚለው ዋናው መሆኑን ጠቅሰው ነበረም። በህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር አቶ ተስፋዬ ቤልጅግም ሂደቱ የግለሰቦችን መብት ያለ አግባብ እንዳይጎዳ ሚዛኑን አስጠብቆ በመሄድ ረገድ ተገቢው ጥንቃቄ ይደረጋል ብሎም በርካቶች ከስራቸው መቀነሳቸው እንደማይቀር ታውቋል። የረቂቅ አዋጁን ይዘት በአግባቡ ባለመረዳት በአንዳንድ የሚዲያ ተቋማት የተዛቡ መረጃዎች እየተላለፉ እንደሆነ የሚናገሩት ዶክተር ነገሪ በበኩላቸው ግልጸኝነት በሚያስፈልጋቸው ጉዳዮች ላይ በመወያየት ረቂቅ አዋጁን የበለጠ ለማዳበርና ህዝቡ ትክክለኛ መረጃ እንዲያገኝ ለማድረግ ይደረጋል ብለዋል። አዋጁ እንደ ፍርድ ቤት፣ አቃቢ ህግ፣ ፖሊስ፣ መከላከያና ደህንነትን የመሳሰሉ ተቋማት ውስጥ የብሔር ስብጥር ለማድረግም ያለመ መሆኑን የጠቆሙት ምንጮቻችን አዋጁ የብሔር ብሔረሰቦች ብዝሃነትና አካታችነት ስርዓትን ይገነባል በሚል በመንግስት እንደታሰበ አስረድተዋል። የዚህን የመንግስት ሰራተኞች ቅነሳ የሚጠቁም ነገር ግን ብዙ ሰው ልብ ያላለው አንድ መረጃ በአንድ የመንግስት ሚዲያም ተለቆ ነበረም። የሲቪል ሰርቪሱ ሀገሪቷ ከምትሸከመውና አገልግሎቱ ከሚፈልገው በላይ የበዛ መሆኑ ተጠቆመ የሚል መረጃ በቅርቡ በኢትዮጵያ ፕሬስ ድርጅት ተሰራጭቶ የነበረ ሲሆን በአሁኑ ወቅት ያለው የሲቪል ሰርቪሱ ቁጥር ሀገሪቷ ከምትሸከመውና አገልግሎቱ ከሚፈልገው በላይ የበዛ መሆኑን ዶክተር ነገሪ መናገራቸውን ዘግቦ ነበረም። ዶክተር ነገሪ በዚህ ንግግራቸው እንደጠቀሱት በየመንግስት መስሪያ ቤቱ ያለው የሰራተኛ ቁጥር በጣም በርካታ ነው። ሀገሪቷ ከምትሸከመውና አገልግሎቱ ከሚፈልገው በላይ የበዛ ነው። ከአደረጃጀት አንጻር ሲታይም በአንድ መስሪያ ቤት ውስጥ መዋቅሩ የሚሸከመው ብዙ የሰው ኃይልን ነው። በተሸከመ ቁጥር ደግሞ የሚያገኘው ጥቅም አናሳ ነው ብለው ነበረም። ኃላፊው አክለውም የመንግስት ሰራተኞች ብዛታቸውን ያህል የሚሰሩት አገልግሎት የሚያረካ አይደለም። የተወሰኑ ይሰራሉ፣ ሌሎቹ ግን የተወሰኑ ሰራተኞች በሰሩት ትከሻ ላይ ተንጠልጥለው ይኖራሉ በማለት የሰራተኛ ቅነሳ መኖሩን በተዘዋዋሪ መንገድ ተናግረዋል። ይሁንና ይህ መረጃ ከወጣ በኋላ ለመንግስት ሚዲያዎች በሰጡት ሌላ ማብራሪያ አዋጁ በብቃትና በውድድር ላይ የተመሰረተ ነፃና ገለልተኛ ሲቪል ሰርቪስ ይፈጠራል በማለት አዋጁ የሰራተኛውንም ጥቅማ ጥቅም ያካተተ እንደሆነ ተናግረዋል።
ኃላፊው አክለው አዋጁ የመንግስት ሰራተኛው በብቃትና ውድድር ላይ ተመስርቶ ተገቢ የሆነ ጥቅም እንዲያገኝ የወጣ እንጂ መንግስት ሰራተኛውን ለመቀነስ ያለመ እንዳልሆነ መረጃን በማጣመም ህዝብን ለማደናገር የሚደረገው ጥረትም መሰረተ ቢስ ነው በማለት ተናግረዋል። ዶክተር ነገሪ ይህን ማስተባበያ ቢያቀርቡ መሰረት ሚዲያን ጨምሮ በርካታ ሚዲያዎች ዘገባው ትክክለኛ መሆኑን አረጋግጠዋል። ይሁን እንጂ የመንግስት ሰራተኞች ቅነሳ የተመለከተው መረጃ ከእውነት የራቀ ነው ሲል የሲቪል ሰርቪስ ኮሚሽን በሰጠው መግለጫ አስታውቋል። በዚህም ከሪፎርም ስራ ጋር በተያያዘ የመንግስት ሰራተኞች ሊቀነሱ እንደሆነ በማህበራዊ የመገናኛ ዘዴዎች የተጋራው መረጃ ስህተት ነው ሲሉ በኮሚሽኑ የውጭ ግንኙነትና የኮሚኒኬሽን ባለሙያ አቶ ዘሪሁን ባይሳ ተናግረዋል። በሌላ በኩል ለሕክምና ባለሙያዎች ጥያቄ ድጋፉን የገለጸው የኢትዮጵያ ጤና ባለሙያዎች ማህበር ታገደም። በቅርቡ የጤና ባለሙያዎች ያደረጉትን የሥራ ማቆም አድማ ተከትሎ አመራሩ ታስረውበት የነበረው የኢትዮጵያ ጤና ባለሙያዎች ማህበር ሰኔ 5 ቀን 2017 ዓመተ ምህረት መታገዱን የማህበሩ ፕሬዝዳንት አቶ ዮናታን ዳኛው ለአዲስ ስታንዳርድ ገልጸዋል። እግዱ የተላለፈው ከኢትዮጵያ ሲቪክ ማህበራት ድርጅቶች ባለስልጣን በኩል መሆኑን የገለጹት አቶ ዮናታን አክለውም የእግድ ደብዳቤው ላይ ጠቅላላ ጉባኤ አላካሄዳችሁም፣ የፋይናንስ ሪፖርት አላቀረባችሁም የሚሉ ክሶች መነሳታቸውን ተናግረዋል። አቶ ዮናታን አያይዘውም በመመሪያና የአገሪቱ ሕግ በሚፈቅደው ነው የተንቀሳቀስነው፣ ከዛ ውጭ ያደረግነው ነገር የለም ሲሉ ጠቅሰው እግዱ በዋናነት ከጤና ባለሙያዎች እንቅስቃሴ ጋር የተገናኘ ነው ብለው እንደሚያምኑ አስታውቀዋል። ማህበሩ የተመሰረተበት ዓላማ ለጤና ባለሙያዎች ድምፅ ለመሆን ነው ሲሉ ገልጸው ጤና ባለሙያዎች ተገቢውን ቦታ እንዲያገኙና በሰሩት ልክ እንዲከፈላቸው ነው ድምፅ ስናሰማ የቆየ ነው ብለዋል። ከዚህ ቀደም 2-3 ጊዜ መንግስት የጤና ባለሙያዎችን ጥያቄ እንዲመልስ በመግለጫ ስንጠይቅ ነበረ። እግዱም ከዛ ጋር የተያያዘ ነው ያሉት አቶ ዮናታን እንደ ማንኛውም ተቋም አንዳንድ ክፍተቶች ይኖራሉ፣ እነርሱም ቢሆኑ ግን ለእግድ የሚያበቁ አይደሉም፣ እግዱ ተገቢነት የለውም ብለዋል። አያይዘውም የጤና ባለሙያዎች የሚያደርጓቸውን አጠቃላይ እንቅስቃሴዎች እንዲሁም የሚጠይቋቸውን ለውጦችና የሚያነሷቸውን ሐሳቦች የኢትዮጵያ ጤና ባለሙያዎች ማህበር በተደጋጋሚ ሲያነሷቸው መቆየቱን አንስተው ነገር ግን ጥያቄዎቹ ተገቢውን ምላሽ ባለማግኘታቸው ምክንያት ችግሮች ተፈጥረዋል ሲሉ ተናግረዋል። በቀጣይም ጠቅላይ ሚኒስትሩን ጨምሮ ከሌሎች የሚመለከታቸው አካላት ጋር የጤና ባለሙያዎች ሊኖራቸው በሚችል ውይይት ላይ የባለሙያዎችን ሐሳቦች በሚገባ ሊያቀርቡ የሚችሉ ሰዎች መወከል አለባቸው ብለዋል። የተለያዩና የተከፋፈሉ በርካታ ማህበሮች መኖራቸውን የጠቀሱት አቶ ዮናታን የጤና ባለሙያዎችን ጥያቄ ከፍ የሚያደርግ አንድ ማህበር ባለመኖሩ የጤና ባለሙያዎች አሳዛኝ በሆነ ሁኔታ ለሰቆቃ ተዳርገዋል፣ ይህም ክፍተት ፈጥሯል ብለዋል። ተቋም ህዝብንና ሀገርን ነው የሚጠቅመው። ስለዚህ መሰል ተቋማት ማገድ የሚጎዳው ህዝብን ነው። ማህበራት ደግሞ በህዝብና በመንግስት መካከል መቀራረብ እንዲኖር የሚያደርጉ ናቸው ብለዋል። ይህን የሚያደርጉ አካላት ቆም ብለው እንዲያስቡና ጥያቄዎችን በውይይት እንዲመልሱ አሳስበዋል። በተጨማሪም በእኛ በኩል ቁጭ ብለን ከሲቪክ ባለስልጣኑ በኩል የተሰጡ ክፍተቶችን እየተወያየን እንፈታለን ሲሉ ገልጸው ከዛ ያለፈ ነገሮች ተወሳስበው የሚመጡ ከሆነና በማህበሩ ህልውና ላይ አደጋ የሚፈጥሩ ከሆነ ግን ወደ ፍርድ ቤት ወስደን በዛ የምንከታተለው ይሆናል ብለዋል። ከዚህ ቀደም የጤና ባለሙያዎች የደሞዝ ጭማሪና ሌሎች ጥያቄዎቻቸው እንዲመለስላቸው ከግንቦት 4 ቀን 2017 ዓ.ም ጀምሮ ሲያደርጉት የነበረውን የሥራ ማቆም አድማ ተከትሎ የኢትዮጵያ ጤና ባለሙያዎች ማህበር ለሕክምና ባለሙያዎች አፋጣኝ ምላሽ እንዲሰጥ መጠየቁ ይታወሳል። ለአብነት ማህበሩ ሚያዝያ 29 ቀን 2017 ዓ.ም ባወጣው መግለጫ በጤና ባለሙያዎች የተነሱ ጥያቄዎች ተገቢ በመሆናቸው መንግስት አፋጣኝ መፍትሄዎችን መስጠት አለበት ብለዋል። ማህበሩ እነዚህን ጥያቄዎች በተደጋጋሚ ለሚመለከታቸው የመንግስት አካላትና ከፍተኛ የመንግስት መስሪያ ቤቶች በተገቢው ህጋዊ መንገድ ማቅረቡን ገልጾ ይሁን እንጂ የጤና ባለሙያዎች የሚያነሱት ጥያቄ በአፋጣኝና በተገቢው መንገድ ምላሽ ስላልተሰጠው የጤና ባለሙያዎች በተለያዩ መንገዶች መብታቸውን እየጠየቁ ነው ሲል ገልጿል። ማህበሩ ለተነሳው እንቅስቃሴ ድጋፉን ሲገልጽ የጤና ባለሙያዎች መብታቸውን ለማስከበር የሚያደርጉትን እንቅስቃሴ ይደግፋል፣ እውቅናም ይሰጣል ብለዋል። ነገር ግን በኃላፊነት መከወን እንዳለበት አጽንኦት ሰጥተዋል። ማህበሩ አክለው መንግስት በጤና ባለሙያዎች የሚነሱ ጥያቄዎችን ችላ ማለቱን እንዲያቆምና ለአገሪቱ ችግር ከመፈጠሩ በፊት ተገቢውን ትኩረትና ምላሽ እንዲሰጥ አጥብቆ አሳስበዋል።
በወቅቱም የማህበሩ ፕሬዝዳንት አቶ ዮናታን ዳኛው በቁጥጥር ስር ውለው እንደነበር አይዘነጋም። የአምነስቲ ኢንተርናሽናል የጤና ባለሙያዎች የሥራ ማቆም አድማ ግንቦት 4 ቀን 2017 ዓመተ ምህረት ከጀመረ ወዲህ በመላ ሀገሪቱ የታሰሩ የሕክምና ሰራተኞች 212 መድረሱን የሚገልጽ ዝርዝር እንደተቀበለ መግለጹ ይታወሳል።